ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? እኔ ያለው ደህና ነኝ። በውጭም በሀገር ውስጥም ያላችሁ ሰላማችሁ ብዝት ይበልልኝ። ትላንት በለቀኩት ቪዲዮ ፍቅረኛዬ እንደነገርኩትኝ ብዙም ደስ አላለው። ዛሬ እንገናኛለን ብሏል። ደውዬለታለሁኝ ይመጣል። እስከዛው ድረስ የኔ ጋር አብራችሁኝ ቆዩ። ያው ትላንትና አትሄጂም አይሆንም እያለኝ ነው። እኔ ደግሞ ወስኜበታለሁ ይሄንን ነገር ማለት ነው። ቆርጬ የተነሳውበት ነው። ምክንያቱም እሱ አያውቅም ፕሮሰስ ጀምሬያለሁኝ። አሁን ላይ ፕሮሰስ እንደጀመርኩ ስነግረው ምን እንደሚል አላቅም። ፓስፖርቱን አውጥቻለሁኝ፣ ሲኦሲም ሰልጥኛለሁኝ። አሁን ላይ የቀረኝ እስካኔንም ለቢሮ ሰጥቻለሁኝ። አሁን ላይ የቀረኝ ተመርጬ ሜዲካል ገብቼ ለበረራ ነው ዝግጁ እየሆንኩ ያለሁት እና ይሄን ስነግረው ምን እንደሚል አላቅም። ትላንትና መሄድ አስቤያለሁ ነው እንጂ ያልኩትኝ እንደዚህ ፕሮሰስ መጀመሬን አላሳወቅኩትም። አሁን ግን ፕሮሰስ መጀመሬን ሳሳውቀው ምን እንደሚሰማውና ምን እንደሚል አላቅም። ብቻ ምናልባት ሊያስቀረኝም ይችላልኝ እንደሄድ ስለማይፈልግ። እኔ ደግሞ የሱ ትምህርት እንዲቋረጥብኝ አልፈለኩም። ትምህርቱ ላይ በጣም ጎበዝ ስለሆነ አክቲቭ ስለሆነ ትልቅ ደረጃ እንደሚይዝ ስለማቅ ነው በትምህርቱ ውጤታማ ሆኖ ጥሩ ስራ እንደሚይዝ ስለተማመንኩበት ነው የኔን ትምህርት አቋርጬ እሱ እንዲማር ያደረኩት ማለት ነው። ይሄ ደግሞ ለፍቅራችን መስዋዕትነት ከዚህም በላይ ይገባዋልኝ። ብዙ ነገር አድርጎልኛልኝ እና አሁን ላይ አትሄጂም ብሎ ግዳጅ ካደረገብኝ አንድ ያልነገርኩት ነገር አለ እማሳውቀው ማለት ነው። ይሄን ፕሮሰስ እንደነገርኩትኝ ወስኖ አይ ችግር የለውም ሂጂ ካለኝ ቀጥታ መሄዴን እቀጥላለሁ። ፕሮሰሱ እንደጀመርኩ ጨርሳለሁ ማለት ነው። አትሄጂም አይሆንም ብሎ ከያዘኝና ካስቀረኝ ግን በቃ ቤተሰቦቹን እንዲያስተዋውቀኝ አስገድደዋለሁኝ። ማለት ከዚህ በፊትም ሊያስተዋውቀኝ ሲወስደኝ ያልሆነ ነገር ብለውት እኔ ከውጭ ስለተመለስኩኝ አሁን ደግሞ በቃ ከዚህ በኋላ ምንም ቢሆን ምንም ቢፈጠር የመጣው ጦርነት ቢመጣ ቤተሰቦቹን እንዲያስተዋውቀኝ እፈልጋለሁ። ምክንያቱም ከኔ ጋር ተዋደው ተስማምተው እንዲኖሩና እንዲያግዙን ከነሱ ጋር ሰላማዊ ህይወት እየኖርን እሱ ሰላም ሆኖ ሳይጨናነቅ እንዲኖር ስለምፈልግ እንዲያግዙን ስለምፈልግ ካሁን በፊት ያሳለፍነው ውጣ ውረድ ችግር ስቃይ መከራ ብዙ ነገር አሳልፈናል ብቻችንን እና ከዚህ በኋላ የሱን ቤተሰቦች እንዲያስተዋውቀኝ አስገድጄ እጠይቀዋለሁ ማለት ነው። ከዛ በኋላ የኔ ቤተሰቦች አስተዋውቀዋለሁኝ ፈቃደኛ ናቸው። ሁሉን ነገር ጨርሰናልኝ። ከኔ ቤተሰቦች ጋራ ተዋውቋልኝ። ብዙ ጊዜ እኔ ቤተሰቦች ጋር ኮንታክት ያደርጋልኝ። አሁን ደግሞ የምፈልገው ቤተሰብ ለቤተሰብ ስለሆነ ማንንም በቃ ማለት ከጎናችን እንዲኖሩ ስለምፈልግ የግድ የቤተሰብ ላይ ፎከስ ማድረግ አለብን። መተዋወቅ አለብን። መላመድ አለብን። እገዛቸው እርዳታቸው ያስፈልገናል። የሆነ ነገር ብንሆን የሆነ ነገር ቢሆን ቀድመው ሊደርሱልን የሚችሉት ቤተሰብ ስለሆነ የግድ ማስተዋወቅ ስላለበት እንዲያስተዋውቀኝ አስገድደዋለሁ ማለት ነው። አይ በቀጠልሽበት ሂጂ ችግር የለውም ፕሮሰስሽን እንደጀመርሽ ትጨርሻለሽ ካለኝ ደግሞ ወደ ፕሮሰሴ እቀጥላለሁ ማለት ነው። እናንተሳ ምን ይሰማችኋል? ማለት እስኪ በእኛ ህይወት ላይ ምክር ካላችሁ አስተያየት ካላችሁ እንደዚህ ቢሆን የተሻለ ነው እምትሉን ካለ ደግሞ የኦዲየንሶቻችንን ምክር እምንቀበል ይሆናል ማለት ነው። አስተያየት ብትሰጡን ለኛ ምክር ብትሰጡን ልጆችም ስለሆነ ከናንተ ምክር ያስፈልገናልና እምንቀበል ይሆናል ማለት ነው። እስኪ እየመጣ ነው አብረን የምናይ ይሆናል ማለት ነው። ቀጣዩን ሰላም አለ እንዴት ነው? አለ ሰላም ነው። ደህና ነሽ? ሰላም ነው አለሁልሽ ይመስገን። አለ እንዴት ነው? እንግዲህ መጧልኝ ማለት ነው። ትላንትና ነገ እንጨርሰዋለን ብሎኝ ዝናብ መጦብን ያቋረጥነው ቪዲዮ ነበርና በትላንትናው ጉዳይ ነው ላማክረው ያልኩትኝ። እንደነገርኳችሁ ነው። ያው አንድ ያልነገርኩ ነገር አለና ልነግር ፈልጋለሁ። ትላንትና እንደዚህ መሄድ ፈልጋለሁ ምናምን ብቻ ነው ያልኩኝ። እኔ ደግሞ ያልነገርኩ ነገር አለ። ይሄንን መጀመሪያ ያው መሄዴን ብቻ ሐሳቡን ልንገርህ ብዬ ነው እንጂ የደበቅኩ ነገር አለ። አሁን ይሄንን ነገር ያው እውነቱን እየነገርኩ እየተነጋገርን ብናልፍ ይሻላል ብዬ ነውና ምነግርህ ነገር ነበር። እኔ የምደብቂው ምን ኑሮ ነው? ከኔ የምደብቂው ነገር አለ እንዴ? ምንድነው ንገሪኝ እስኪ። ያው የምደብቀው ነገር ኑሮኝ ሳይሆን ትላንትና ፕሮሰስ ለሄር ነው ስልህ ፕሮሰስ መጀመሪያን አልነገርኩም። መጀመሪያ ፈቃደኛ መሆን ልስማ ስላልኩ ማለት ነውና እኔ ፕሮሰስ ጀመር ያለሁኝ ፓስፖርቱን እንደወጣሁትም አልነገርኩም። አስቸኳይ ነው ያወጣሁትኝ። እንደገና ደግሞ ሲኦሲም ገዝቻለሁኝ። አሁን ለቢሮ ሰጥቻለሁና መጠብቀው መመረጤን ነውና ምን ትላለህ? እኔ ወስኜበት ስለሆነ ይሄንን ነገር ስለወሰንኩበት አንተ ምን ትላለህ? ይሄን ነገር ይሄን አልነገርኩህም። ልቀጥል ስል ዝናቡም ስላቋረጠን አልቆየንም እና ለዛም ነው ሳልነግርህ ተቋርጦ የቀረው። መጨረሻ ላይ ያሳውቃለሁ ብዬ ስለነበረ ለምን አንቺ ይሄ ሁሉ ሚስጥር ትደብቂኛለሽ? ለምን ቀድመሽ አትነግሪኝ?
እኔና አንቺ እኮ ብዙ ነገር አሳልፈናል። በጣም ብዙ ውጣ ውረዶችን አሳልፈናል። ስለዚህ አንቺ ለምን ይሄን ነገር ከኔ ትደብቂኛለሽ? እንድትሄጂ እንደማልፈቅድልሽ ታውቂያለሽ። እና ደግሞ ለምን ሜዲካል ልትገቢ እንደሆነ ለምንድን ነው ያልነገርሽኝ? ይሄን ሁሉ ለምን ከኔ ትደብቂኛለሽ? እያወቅሽ እንደማትሄጂ እንደማልፈቅድልሽ ታውቂያለሽ። ይሄን እኮ ደብቄ አይደለም። ትላንትና ዝናቡ ስላቋረጠን ሰዓት ስላጠረብን በዝናቡ ምክንያት መጨረሻ ላይ እነግርሃለሁ ብዬ ስላሰብኩኝ ሳይሳካ ቀረ። ስለዚህ ዛሬ መንገር አለብኝ፣ ይሄን ነገር ውሳኔ ማድረግ አለብኝ። ለምን ሲጀመር እንደዚህ እንደቆረጥሽ ለምን ከዝናቡ በፊት ለምን ቀድመሽ አትነግሪኝም? እንደዛ ሁሉ ክርክር ስናደርግ አትሄጂም እያልኩኝ እኔ ላንቺ ያው ሁሉ ነገር ስናገር ለምን ቀድመሽ ፓስፖርት እንዳወጣሽ አትነግሪኝም? ለምን አንቺ ከኔ ትደብቂያለሽ? አይደለም ይሄ እኮ ለፍቅራችን የማደርገው መስዋዕትነት ነው። እኔ ከትምህርት ስራ ከያዝክ ጎን ለጎን ትምህርት ደካማ ይሆንብኛል ብዬ ስላሰብኩና ቀጥታ ትምህርትህን እየተከታተልክ ትምህርትህ ላይ ብቻ ፎከስ አድርገህ እኔ እየሰራሁኝ ያለውን ነገር ትማራለህ። ምክንያቱም ትምህርትህን ከጨረስክ ደግሞ ነገር ትልቅ ደረጃ በትምህርት ውጤታማ የሆነ ስራ እንደምታገኝ እርግጠኛ ስለሆንኩ ነው። ቢሆንም እኮ ነግሬሻለሁኝ። እኔ ትልቅ ውጤት ባመጣም ዝቅተኛ ውጤት ባመጣም አብረን እየሰራን እዚሁ እኔ እየሰራሁኝ እንደማስተዳደርሽ እኮ ነግሬሻለሁኝ። ሲጀመር አንቺ ትክክል ያልሆነ ነገር እያደረግሽ ነው። ሲጀመር እኔ እንደማይሆን ነግሬሻለሁኝ። እንደማይሆን ስለነገርኩሽ አንቺ ለምን ከኔ ትደብቂኛለሽ? ፓስፖርት ማውጣትሽን ለምን ቀድመሽ አትነግሪኝም? ቢሮ ማስያዝሽንም አልነገርሽኝም። ትናንትና የመጀመሪያ ጉዳያችን ማድረግ የሚገባሽ ይሄን ነበረ። ግን አንቺ ቀድመሽ ልሄድ ነው ምናምን ለምን የማይሆን ወሬ ታወሪኛለሽ? ፓስፖርት እንዳወጣሽ ብትነግሪኝ እኮ እኔ ሄጄ ያስገባሽበት ቢሮ ጠይቄ አወጣው ነበረ። ለምን አንቺ ፓስፖርትሽን እንዳስያዝ አልነገርሽኝም? ፓስፖርትሽን እንዳስያዝሽ እኮ ባውቅ ኑሮ እኔ አለበት አስገባሽበት ቢሮ ድረስ ሄጄ እንደማወጣው ታውቂያለሽ። ለዛ ነው አይደል ያልነገርሽኝ? አዎ ስለምፈራ ነው ፕሮሰስ ማለት ከነገርኩ አይሆንም ብለህ ታስቆመኛለህ ብዬ ስላሰብኩ ነው። እና ደግሞ እንደዚህ ፕሮሰስ እንደጀመርኩኝ ጥግ ከደረስኩ በኋላ ያው ቁርጠኛ ሆነህ ወስነህ ሂጂ ትለኛለህ ብዬ ስላሰብኩ ነው ያልነገርኩ። በቃ እኔ ምንም ሆነ ምንም እንድትሄጂ ስለማልፈቅድልሽ እንድትሄጂም አልፈልግም። ስለዚህ ፓስፖርትሽን በተቻለ አቅም ሄጄ በምችለው ፍጥነት ፓስፖርትሽን ከቢሮ አወጣዋለሁ። እኔ እንድትሄጂ በተአምር አልፈቅድልሽም። እኔን አስከፍተሽ መር ነው የምትፈልጊው አንቺ? እኔ እንድከፋ ነው የምትፈልጊው? አይደለም። ይሄ ነገር እኮ እኔ መስዋዕት የምከፍለው ነገር ነው። ይሄ እኮ እንድትከፋ ብዬ ሳይሆን ነገ ከነገ ወዲያ የተሻለ ነገር እናገኛለን፣ ከፍታ ማማ ላይ እንደርሳለን። እንደዚሁም ደግሞ ዝቅ ብለን አንቀርም፣ ከፍ እንላለን። ሁለተኛ ደግሞ ሁለታችንም ትምህርታችን እየተጎሳቆልና አንተ ስራ እየሰራ ውጤት ዝቅተኛ ከሚሆን ያለው አማራጭ ይሄ ነው ብዬ ነው ያሰብኩትኝ። እንደምታየው ኑሮ ከባድ ነው፣ ሁለታችን ላይ እየከበደብን ነው አይደለም? ትዳር እኛ ስንኖር ሁለታችን እንዴት እንደከበደብን አይተኸዋልኝ። የቀረን 2 አመት ነው አይደለም? ይሄን 2 አመት እንደምንም ብዬ እኔ አንተን ትምህርት መጨረስ እፈልጋለሁኝ። እንዲቋረጥብህ አልፈልግም። በስራ ምክንያት ትምህርት ውጤታማ ዝቅተኛ ሆነ ማየት አልፈልግም። ቶፕ ተማሪ እንደሆንከው ቀጥለህበት ነገ ከነገ ወዳ የተሻለ ውጤት አምጥተህ በቃ ጥሩ ደረጃ ላይ እንድትደርስልኝ ስለምፈልግ የግድ መሄድ አለብኝ ብዬ አስቤያለሁና ያሰብኩት ደግሞ የነገርኩ መሀል ላይ ፕሮሰሱን መጀመሪያን አሁን የነገርኩ ከመጀመሪያ በፊት ብነግርህ ኑሮ ስለምታስቆመኝ እንዳታስቆመኝ ብዬ ስላሰብኩ ነው እንደዚህ ያደረኩት ማለት ነው። እና ደግሞ አንተ ቶፕ ተማሪ ሆነ ስትወጣ አንደኛ ራስህንም ጠቅመህ ሀገርህንም አኩርተህ 2 አመት ነው አይደል የቀረን? 2 አመት ሰርቼ ለምርቃንህ ደርሳለሁ እኮ አስመርቀሃለሁኝ፣ እመጣለሁኝ። ይሄን ሀሳብ አስገብቼ ምክንያቱም ለትምህርት ሲጨርስ በዚህ ሰዓት እደርሳለሁኝ የሚል አስቤበታለሁኝ። ለዛም ነው ቤተሰቦችህን አኩርተህ ሀገርህን አኩርተህ አንተም አንደኛ ትልቅ ደረጃ ደርሰህ አንተን ብቻ ሳይሆን ሀገርንም ነው የምትጠቅመውና ቤተሰብንም ነው የምትጠቅመው። ትልቅ ደረጃ እንደምትደርስ ተስፋ ስላለኝ ነው ይሄንን ነገር ያሰብኩት ማለት ነው። እኔ አንተ ለምን ትከለክለኛለህ? አትከልክለኝ፣ ልሂድ። የመረቃንህ ጊዜ ሰዓቱ ሲደርስ እኔም ስለምጨርስ ኮንትራቴን እመጣለሁ ያኔ ማለት ነው። ይሄ ምንም ተገቢ ነው ብዬ አላስብም። አረብ ሀገርም እንድትሄጂ አልፈቅድልሽም። እዛ ሄደው እንዴት እንደሚቸገሩ እኔ ያውቃለሁ። ታውቂያለሽ አንቺ የአረብ ሀገር ስራ በጣም ነው የሚያስጠላ። ከዚህ በፊትም ብዙ የኢትዮጵያ ዜጎች ይሄዳሉ፣ አሁንም እዛው አሉ። ምክንያቱም ህይወታችንን እንቀይራለን እያሉ ልክ እንዳንቺ ነው በ2 አመት ሰርተን እንመለሳለን እናርጋለን ብለው አስበው ሄደው ነገር ግን እዛ ሄደው ምንም ለውጥ አያዩበትም። 2 አመት ብለው ይሄዳሉ። የሚኖሩትን እድሜ ታውቂያለሽ። በደስታቸው ቀን ልጃቸው ጋር ሳይሆኑ በስልክ ብቻ 2 አመት ብለው ነው የሄዱት። ነገር ግን እዛ የሚኖሩት 28 አመት 29 አመት ልጃቸው ካደገ በኋላ ነው የሚመጡት። እኔና አንቺ ደግሞ ያው ገና ልጅ አልወለድንም፣ አልተጋባንም፣ ቤተሰብም ስላልፈቀደልን
ትምህርታችንን ጨርሰን ሁለታችንም እንደምንጋባ ነግሬሻለሁ። ትምህርታችንን ጨርሰን ሁለታችንም ትምህርታችንን ጨርሰን ትልቅ ደረጃ እንደምንደርስ ተስፋ አለኝ። ትምህርታችንን ስንጨርስ ቃል ኪዳን እንደማስርልሽ ቃል ገብቼልሻለሁኝ እና ደግሞ እኔ አንቺን አረብ ሀገር ሄደሽ እንድትሰቃይብኝ አልፈልግም። ያው እሄዳለሁ ብለሽ ከወሰንሽ ችግር የለም ሂጂ። ግን እኔና አንቺን ወደፊት የሚያስተያየን ማን እንደሆነ እኔ አላውቅም። አንቺን የአረብ ሀገር ሄድሽ ማለት በቃ ላንተያይ ምለሽ ነው የምትሄጂልኝ። አይ እኔ በዚህ ጉዳይ እንኳን አልስማማበትም። በደህና ዋይ። መጀመሪያ አስጨርሰኝ ማለት ሐሳቤን ሳልጨርስ ለመሄድ ቸኮልክ። ያው ማለትም ይሄን ነገር እንድትቋጨው አልፈለኩም። ምክንያቱም ይሄን ነገር በምክክር እንድንወያይበት አስቤ ነው እንጂ ሜዳ ላይ ያስቀምጠኝ መሄድ የለብህም። ምክንያቱም እኔ አንተን እያማከርኩ እያዋይህ ያለሁት ሐሳብ ትሰጠኝ እንደሆነ ምክንያቱም ሁለታችንም የሁለታችን የጋራ ህይወት ስለሆነ ሐሳብ ትሰጠኝ ከሆነ ብዬ ነው እንጂ እንደዚህ ሐሳብ ማትሰጠኝ ከሆነ እኮ ከጅምሩም ማዋየትም የለብኝም ማማከርም የለብኝም ማለት ነው። አንተን ይሄን ካልተስማማህበት እኔ እዚሁ እንድቀጥል እንድኖር ትምህርቴ እንዲቋረጥ ካልፈለክ እኔ ቤተሰቦችን አስተዋውቀኝ ከቤተሰቦች ጋር ተዋውቀን ሰላማዊ ህይወት እንድንኖር እፈልጋለሁ። ምክንያቱም እነሱ ከጎናችን ሆነው አይዞህ እንዲሉ አንተ እየሰራህ ትምህርትህን እንዳይበሳቆልብ ስለምፈልግ ቤተሰቦችን እንድታስተዋውቀኝ ፈቃደኛ ሆነው እንዲቀበሉኝ እፈልጋለሁ። ቤተሰቦች ፈቃደኛ ሆነው እንዲቀበሉሽ እኮና መጀመሪያ ይሄን ማድረግ የለብሽም ነበር። ፕሮሰስ ማስጀመርሽን ብትነግሪኝ ኑሮ ማለት ነው። ከዛ በፊት እኔ አንዳንድ ነገሮችን አደርግ ነበር። ቤተሰቦችን አስተዋውቄ እኔና አንቺ በስራ እንደምንለወጥ ቤተሰቦች ጋር አንዳንድ ነገሮችን አውርቼ አንቺም የሚሉትን ሰምተሽ ከዛ በኋላ ነበር ውሳኔ ደረጃ መድረስ ያለብሽ። ቀድመሽ ውሳኔ ውስጥ የገባሽው ያው አውቃለሁኝ ተማሪ መሆን ምን ያክል ስቃይ እንዳለውኝ አውቃለሁ። እኔ በምንም ምክንያት አልከለክልሽም። ያው ቅድም ነግሬሻለሁኝ እኔና አንቺ በምንም ምክንያት ልንተያይ አንችልም። ስለዚህ በቤተሰቦችን ልታስተዋውቀኝ ቃል ግባልኝ። ካልገባህልኝ በኋላ እኔም ችግር የለውም በቃ ወስኜበት ቀጥታ ትምህርቴን እቀጥላለሁ። አንተም ቤተሰቦች እንደምታስተዋውቀኝ ቃል ግባልኝ። ከዛ በኋላ ያለውን ነገር ቤተሰቦችን ለማስተዋወቅ ያው የምችለውን አደርጋለሁኝ። እንደሄድኩኝ በስልክ እንደምንም ብዬ ደውዬ ለማሳመን እሞክራለሁኝ። ከዛ ግቢ ጨርሰን ስንወጣ እንድትተዋወቂ ለማድረግ እሞክራለሁኝ። አስተዋውቅሻለሁ ብዬ አስባለሁኝ። ያው ቤተሰቦችን እንደምንም ብዬ ለማሳመን እሞክራለሁኝ። ቤተሰቦችን ለማስተዋወቅ በምችለው አቅም እጥራለሁ፣ እለፋለሁ፣ እሞክራለሁኝ። በስልክ ያለውን ሁኔታ ሁሉ አስረዳቸዋለሁኝ። አይ ልጃችን ናት የእውነት ይዘህልኝና የሚሉኝ ከሆነ እኔም አንቺን ለማስተዋወቅ ወደ ኋላ አልልም። በምችለው አቅም እጥራለሁኝ፣ እለፋለሁኝ። ያለውን ነገር አሳውቅሻለሁኝ። ጋይስ እንግዲህ ሰምታችሁታልኝ። ቃል ገብቶልኛል ቤተሰቦቹን ሊያስተዋውቀኝ። ቀጣይ ቤተሰቦቹን አስተዋውቆኝ ደስተኛ ሆነን ደስ የሚል ህይወት እንደምንኖር ተስፋ አለኝ። እንደምንም ለፍቼ ቤተሰቦቼ ጋር እንድትተዋወቂ ያደርጋለሁኝ። በእሺ ቻው ጋይስ። እንደሰማችሁት ነው፣ ቪዲዮውን እንዳያችሁት ነው። ምን እንዳለ ሰምታችሁታል። እንደሚያስተዋውቀኝ ቃል ገብቶልኛል ማለት ነው በእናንተ ፊት። ቀጣይ የተሻለ ህይወት እንደምንኖር ደስተኛ ህይወት እንደምንኖር ተስፋ አለኝ። ከተመቻችሁ ላይክ ሼር ማድረግ እንዳይረሳ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። በጣም ለምወዳችሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላሙን ሁሉ እመኝላችኋለሁ። ቻው